ይሄ ሌሊት እንዳያመልጣችሁ የረጀብ ወር 27ኛው ሌሊት እንዲህ ብለው ለሚናገሩ ሰዎች ይሄን ቪዲዮ ላኩላቸው። ይሄ ሌሊት ያመለጣችሁ ሰዎች እንኳን ደስ አላችሁ። ለምን ይሄ ሌሊት የተለየ ሌሊት አድርጋችሁ የተለየ ዒባዳ ብትሰሩበት ኖሮ ወንጀለኛ ነበር የምትሆኑት። እንዴት? ይሄን ቪዲዮ እስከ መጨረሻው ልብ ብላችሁ አድምጡኝ። ይሄ ሌሊት የተለየ ሌሊት አድርጋችሁ ደግሞ የተለየ ዒባዳ የሰራችሁ ሰዎች ደግሞ ዒባዳችሁ አላህ ዘንድ ተቀባይነት አይኖረውም። ለምን? ይሄን ቪዲዮ እስከ መጨረሻው ልብ ብላችሁ አድምጡኝ። ኢስራ እና ሚዕራጅ እውነት ነው፣ ሐቅ ነው። በኢስራ እና በሚዕራጅ ያስተባበለ ሰው ከፍሯል። ኢስራ እና ሚዕራጅ ማለት አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ ሲል ተናገረ። ሱብሓነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሳ አለዚ ባረክና ሐውለሁ ሊኑሪየሁ ሚን አያቲና። ያ ባሪያውን ከተከበረው መስጂድ ከመካ ከመስጂደል ሐራም ወደዚያ ዙሪያውን ወደ ባረክነው ወደ ሩቁ መስጂድ በሌሊት ውስጥ ያስኬደው ጌታ ጥራት ይገባው። ሊኑሪየሁ ሚን አያቲና ከተአምራቶቻችን ልናሳየው። ኢነሁ ሁወ ሰሚዑል በሲር እነሆ እርሱ ሰሚው ተመልካቹ ነው አለ ረሱል ሰለላሁ ዐለይሂ ወሰለም። በዚህ ሌሊት ውስጥ ከመስጂደል ሐራም ወደ መስጂደል አቅሳ አላህ ሱብሓነሁ ወተዓላ ተአምሩን ሰጥቷቸው በአንድ ሌሊት ውስጥ እንዲጓዙ አደረጋቸው። ከመስጂደል አቅሳ ደግሞ ወደ ሰማይ እንዲወጡ አደረጋቸው። ነገር ግን የረጀብ ወር 27ኛው ሌሊት ረሱል ሰለላሁ ዐለይሂ ወሰለም ኢስራ እና ሚዕራጅ ያደረጉበት ነው የሚል በግልጽ ከረሱል ሰለላሁ ዐለይሂ ወሰለም የተገኘ ትክክለኛ ሐዲስ የለም። ከሰሃቦችም የተገኘ ትክክለኛ ነገር የለም። አንዳንድ ሰዎች ከየት አምጥታችሁ እንደምትናገሩ አላውቅም። ለምንድን ነው ሰው የምታጠሙት? አረ አላህን ፍሩ። አረ በረሱል ሰለላሁ ዐለይሂ ወሰለም ላይ አትቅጠፉ፣ አትዋሹ። ካላወቃችሁ ጠይቁ፣ ተማሩ። በዚህም ሌሊት ወላ ማክበር የለም፣ ወላ የተለየ ዒባዳ ረሱል ሰለላሁ ዐለይሂ ወሰለም አላደረጉም። ሰሃቦችን እንዲያደርጉ አላዘዙም። ረሱል ሰለላሁ ዐለይሂ ወሰለም ያላደረጉትን ዒባዳ ደግሞ ማድረግ ወንጀል ነው፣ ቢድዓ ነው፣ ጥመት ነው። ረሱል ሰለላሁ ዐለይሂ ወሰለም ሰሒህ ሙስሊም ላይ እንዲህ ሲሉ ተናገሩ። መን ዓሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ። የኛ ትዕዛዝ የሌለበትን ዒባዳን የሚያደርግ በሱ ላይ ተመላሽ ነው አሉ። የምትሰሩት ዒባዳ ደግሞ አላህ ዘንድ ተቀባይነት እንዲያገኝ እነዚህን ሁለት መስፈርቶች ማሟላት አለባችሁ። የመጀመሪያው አልኢኽላስ፣ ይህን ዒባዳ የምትሰሩትን ለአላህ ብላችሁ ጥርት አድርጋችሁ መስራት አለባችሁ። ሁለተኛው የረሱልን ሰለላሁ ዐለይሂ ወሰለም ፈለግ ምንም ሳትጨምሩና ሳትቀንሱ መከተል አለባችሁ። ይህን ካላደረጋችሁ የምትሰሩት ዒባዳ ትርፉ ድካም ነው፣ ትርፉ ወንጀል ነው።